ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? በዛሬው ዕለት የእግር መቀዝቀዝና እግር በጣም ከፍተኛ ቅዝቃዜ ሲኖረው እግራችን አልሞቅ ሲል እንዲሁም ደግሞ በምንተኛበት ጊዜ ምሽት ላይ በጣም በረዶ የመሆን ነገር ሲኖር በተፈጥሯዊ መንገድ እንዴት መከላከል እንደምንችል ዛሬ መፍትሄ ይዤላችሁ መጥቻለሁ። ቪዲዮውን ወዳችሁ ፈቅዳችሁ ስለምታዩት አመሰግናለሁ። ስለዚህ ይሄ እግራችሁ በሚቀዘቅዝበት ሰዓት ማድረግ ያለባችሁ የሁለት መፍትሄዎች ናቸው የሚያስፈልጉት። ሁለት ነገሮች ናቸው የሚያስፈልጓችሁ የወይራ ዘይትና ሚጥሚጣ ነው። ስለዚህ የወይራ ዘይት የሚያስፈልጋችሁ ለምንድነው? ሚጥሚጣው አንድ ቦታ ቁጭ እንዲልላችሁ ነው። ስለዚህ የምታደርጉት ምንድነው? ወረቀት ወይም ደግሞ ጨርቅ ነገር ታደርጉና ዘይቱን ትቀቡታላችሁ በእግራችሁ ልክ ቀርጣችሁ ማለት ነው። ወይም ደግሞ በእግራችሁ ልክ አጥፋችሁ ዘይቱን ታረጉበትና ነካ ነካ አድርጋችሁ እጃችሁ ሚጥሚጣውን ትነሰንሱበታላችሁ ማለት ነው። ከዛ ሚጥሚጣውን ካረጋችሁ በኋላ እግራችሁ ላይ አስደግፋችሁ ካልሲ በላይ ላይ ትደርቡበታላችሁ። የበለጠ ሙቀት እንዲሰማችሁ ከፈለጋችሁ ደግሞ ፌስታል መጨመር ትችላላችሁ። ስለዚህ በምትተኙበት ሰዓት ወደ እግራችሁ የደም ዝውውር እንዲሄድና የቀዘቀዘው የደም ወይም ደግሞ የረጋው የደም ክፍል እንዲሞቅ አድርጎ ወደ ልባችን እንዲመለስ ያደርጋል። ስለዚህ የብለድ ሰርኩሌሽን ወይም ደግሞ የደም ዝውውሩ በእግራችን ላይ እንዲኖርና እግራችን እንዲሞቅ ያደርግልናል ማለት ነው። ይሄንን ወዲያው ለውጡን የምታውቁት ይሆናል። ለምሳሌ ማታ ስትተኙ ብታደርጉት ሌሊት ላይ ሙቀቱ እግራችሁ ላይ ሲመጣ ይታወቃችኋል። ስለዚህ ይሄን መፍትሄ ብትጠቀሙበት የእግራችሁን መቆርጠም ወይም ደግሞ የእግራችሁን መቀዝቀዝን ያስወግድላችኋል ማለት ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለሚያስፈልገው ሰው ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።